ጋይስ እንዴት ናችሁ? የኔክስት ዊክ ማርኬት ኤክስፔክቴሽን አብረን እንሰራለን። ይሄ የኤክስፔክቴሽን ቪዲዮ እየጠቀማችሁ ነው ተስፋ አደርጋለሁ። ይሄ ቪዲዮ እንዲቀጥል የምትፈልጉ ከሆነ ኮመንት ላይ አስቀምጡልኝ። ሼር ማድረግ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ አናሊሲሳችን እንገባለን ማለት ነው። እንደ ሁልጊዜ አናሊሲሳችን የምንጀምረው ከዲኤክስዋይ ነው ማለት ነው። ዲኤክስዋይ ዊክሊ ታይም ፍሬም ስናይ ኮንሶሌት እያደረገ ነው ያለው ማለት ነው። ወይም ወደ መንዝሊ ታይም ፍሬም ላይ ደግሞ ከፍ ብለን በምናይበት ጊዜ ኮንሶሌሽን ፌዝ ላይ ነው ያለው ማለት ነው። ማለት ክሊር የሆነ ትሬንድ እያሳየን አይደለም። አፕ ትሬንዲው ዳውን ትሬንዲውን ምንም እያሳየን አይደለም ማለት ነው። ኮንሶሌሽን ወይም ሬንጂንግ ፌዝ ላይ ነው ያለው ማለት ነው። ዊክሊ ላይ ተመልሰን ስናይ ደግሞ ላስት ዊክ ዲኤክስዋይ ቡሊሽ ነበረ ከነበረው ጂኦፖለቲክስ ኢቨንቶች የተነሳ ላስት ዊክ በጣም ቮላታይል ነበረ። ቡሊሽ ስትራክቸርም ሲያሳየን ነበረ ማለት ነው። ኔክስት ዊክም ያው ኤክስፔክት ማድረገው ካለው ጂኦፖለቲክስ ኢቨንቶች ኒውሶች አንጻር ዲኤክስዋይ ቮላታይል ይሆናል ብዬ ኤክስፔክት ማድረገው ማለት ነው። ዲኤክስዋይ በእነዚህ አይነት ኢቨንቶች ወይም በእነዚህ አይነት ጂኦፖለቲክስ ኢቨንቶች ጦርነቱ በአጭር ጊዜ ምናምን የሚያልቅ ከሆነ ወይም የአጭር ጊዜ ጦርነት ምናምን ከሆነ ዩኤስዲ በጣም ወይም ዲኤክስዋይ በጣም ቡሊሽ ይሆናል ማለት ነው። ግን ጦርነቱ የሚቆይ ከሆነ ብዙ ሰዎች አሴታቸውን መቀየር የሚፈልጉ ወደ ጎልድ ወደ ኦይል ምናምን ስለሆነ ዲኤክስዋይ ዊክ ይሆናል ማለት ነው፣ ወይም ቤሪሽ ይሆናል ማለት ነው። ስትሬንግዙን ያጣል ማለት ነው በእነዚህ አይነት ኢቨንቶች። ለዛ ይሄ ጦርነት ደግሞ መቆየቱ አይቀርም፣ የረጅም ጊዜ ጦርነት ነው ማለት ነው። እንደዚህ በአንድ ሳምንት ምናምን የሚያልቅ ስላልሆነ ዲኤክስዋይን ማየው ቤሪሽ ነው ማለት ነው፣ ወይም ዊክ ይሆናል ዩኤስዲ ብዬ ኤክስፔክት ማድረገው ማለት ነው። ወደ ቴክኒካሉ ስንመለስ ደግሞ ዲኤክስዋይ ዊክሊ ላይ እንደምናየው በዚህ ሌቭል ላይ ወይም ትሬንድ ላይ እና ሬዚስታንስ ሌቭል ያለበት ሌቭል ላይ ሪጀክሽን ይታይበታል ማለት ነው። ክሊር የሆነ ሪጀክሽን ይታያል ማለት ነው። እዚህ ጋር ደግሞ ስናይ ሊኩዲቲ ስዊፕ ተደርጓል ማለት ነው ዊክሊ ላይ። ማርኬት አሁን እዚህ ጋር እያሳየን ያለው ሪጀክሽን ነው ማለት ነው። ክሊር የሆነ ሪጀክሽን ዊክሊ ካንድሉ ክሎዝ ያደርገው በሪጀክሽን ካንድል ነው ማለት ነው። ወደ ዴይሊ ሄደን ደግሞ ስናይ ዴይሊ ላይ እንደምናየው ሪጀክት ተደርጓል ማለት ነው። እዚህ ሌቭል ላይ ሬዚስታንስ ሌቭል ላይ ሪጀክት ተደርጓል ማለት ነው። እንደ አጠቃላይ ዲኤክስዋይን ኤክስፔክት ማድረገው ቤሪሽ ነው ማለት ነው። በዚህ አንጻር ፋንዳመንታል ከቴክኒካል አናሊሲስ ስነሳ ዲኤክስዋይን ኤክስፔክት ማድረገው ቤሪሽ ነው ማለት ነው። ታርጌት የሚሆነው ደግሞ እቺ ሌቭል ናት ማለት ነው። ይሄኛው ሰፖርት ሌቭል ላይ ታርጌቴን ያደረኩት ማለት ነው። ለኔክስት ዊክ ሪች ያደርጋል ብዬ የማስበው ሌቭል ይሄንን ሌቭል ነው ማለት ነው። ግን ዲኤክስዋይ ያው በእንደዚህ አይነት ኢቨንቶች ቮላታይል ስለሚሆን ይሄንን ብሬክ ደግሞ የሚያደርግ ከሆነ ወይም ይሄንን ትሬንድ ላይ ብሬክ የሚያደርግ ከሆነ ብሬክ የሚያደርገው ከሆነ ደግሞ እንደዚህ ይወጣና ይሄንን በፉል ቦዲ ክሎዝ ካደረገ ነው ቡሊሽ ነው ወይም ስትራክቸሩ ሺፍት ተደርጓል ብለን የምናስበው ማለት ነው። ይሄንን ሌቭል ቴስት አድርጎ ታርጌት የሚሆነው ደግሞ ይሄንን ሌቭል ብሬክ የሚያደርግ ከሆነ ታርጌት የሚሆነው ይሄ ሌቭል ነው የሚሆነው ማለት ነው። ዲኤክስዋይ ለአጠቃላይ ኤክስፔክት ማድረገው ዲኤክስዋይን ቤሪሽ ነው ማለት ነው። ወደ ዩኤስዲ ጄፒዋይ እናልፋለን። እሺ ወደ ዩኤስዲ ጄፒዋይ ደግሞ ስንመለስ ዩኤስዲ ጄፒዋይ ላስት ዊክ ዊክሊ ካንድሉን ክሎዝ ያደረገው በቡሊሽ ካንድል ነው ማለት ነው። ቡሊሽ ካንድል ነው ማለት ነው። እንደምናየችንም ደግሞ ትሬንድ ላይ ብሬክ አድርጓታል ማለት ነው። ብሬክ አድርጓታል። ሌሎች ሜጀርስ ሬዚስታንስ የሚባሉ ሌቭሎችን ብሬክ እያደረገ ነበረ ማለት ነው ላስት ዊክ። ለዴይሊ ሄደን ደግሞ ስንመለከት እንደምታዩት ዩኤስዲ ጄፒዋይ አሁን ያለው
ፕሪሚየም ሌቭል ላይ ነው ማለት ነው። እና እዚች ሌቭል ላይ ደግሞ ሪጀክሽን ይታያል ማለት ነው። ይሄኛው ሬዚስታንስ ሌቭል ላይ ከዲኤክስዋይ ጋርም ደግሞ ተመሳሳይ ነገር ይታይበታል ማለት ነው። እዚህ በፊት በነበሩትም ሁሌ እንደምናገረው ደግሞ ኤስጂፒዋይ እና ዲኤክስዋይ ተመሳሳይ የሆነ ስትራክቸር ክሬት የሚያደርጉት ማለት ነው። እዚህ ጋር እንደምታዩት ኤስጂፒዋይም ዊኩን ክሎዝ ያደረገው በሪጀክሽን ካንድል ነው ማለት ነው። እዚህ ጋር እንደምታየው እዚህ ሌቭል ላይ ሪጀክት ተደርጓል ማለት ነው። ኤክስፔክቴሽናችንም ደግሞ ቤሪሽ እንዲሆን አድርጎታል ማለት ነው። በፉል ቦዲ ካንድል ግን ሰኞ ክሬት የሚያደርገው ካንድል ፉል ቦዲ ካንድል ይህንን ሌቭል ብሬክ የሚያደርግ ከሆነ ታርጌታችን ይሄ ነው የሚሆነው። ኤስጂፒዋይ ይወጣል ብለን ኤክስፔክት የምናደርገው ማለት ነው። ግን አሁን ካለበት ሁኔታ አንጻር ከጂኦፖለቲክሱም አንጻር ከቴክኒካሉም ደግሞ ፕሪሚየም ሌቭል ላይ ነው ሪጀክሽን ይታይበታል ማለት ነው። እዛ እኔ ኤክስፔክት ሞር ያደረኩት ቤሪሽ ነው የሚሆነው ማለት ነው። እዚህ ሌቭል ድረስ ይመጣል ብዬ ኤክስፔክት ማለት ግን ከዚህ በኋላ የሚኖረው ሴታፕ አስቸጋሪ ይሆናል ብዬ ኤክስፔክት ማድረግ። እዚህ ሌቭል ላይ ግን የሚመጣ ከሆነ ክሊር የሆነ ቡሊሽ ስትራክቸር ይሰጠናል ብዬ ነው የማስበው። ግን ይህንንም ሌቭል ይህን ትሬንድ ላይም ብሬክ የሚያደርግ ከሆነ ታርጌታችን የሚሆነው እዚህ ሜጀር ሰፖርቱ ድረስ ነው የሚሆነው ማለት ነው። ወደ 4 አወር ሄደን 4 አወር ላይ ስንመለከት ያው ይህንን ሌቭል ብሬክ የሚያደርግ ከሆነ እቺን ሌቭል ቴስት አድርጎ ይወርዳል ብዬ ኤክስፔክት ማድረገው ማለት ነው በኔክስት ዊክ። ግን ይህንን ሌቭል ወይም ይህንን ሬዚስታንስ ሌቭል ብሬክ የሚያደርግ ከሆነ እንደ ኪ ሌቭል ማስባት እቺ ሌቭል ናት ማለት ነው። እሷን ሪቴስት ያደርጋል። ከዛ እዚች ጋር ሪጀክሽን ሊኖር ይችላል። ግን በጣም ሞመንተም ካለው ያለምንም ሪጀክሽን ታርጌት ሪች ያደርጋል ብዬ ኤክስፔክት ማድረገው ማለት ነው። ግን ለኔክስት ዊክ ሞር ኤክስፔክት ማድረገው ቤሪሽ ትሬንድ ነው ማለት ነው። አሁን ወደ ጎልድ እናልፋለን ማለት ነው። ጎልድ ዊክሊ ላይ ስንመለከት ዊክሊ ካንድሉን ክሎዝ ያደረገው በቤሪሽ ካንድል ነው ማለት ነው። ሪጀክት በተደረገ ቤሪሽ ካንድል ማለት ነው። እዚህ ጋር እንደምናየው እዚህ ሰፖርት ሌቭል ላይ ሪጀክት ተደርጓል ማለት ነው። ጎልድ ዊክሊ ላይ እንደምናየው ማለት ነው። ላስት ዊክ ጎልድ ደግሞ እንደዚህ አይነት ኢቨንቶች ሲኖሩ ቡሊሽ ነበር የሚሆነው። ግን ያው እንደዚህ አይነት ጦርነቶች ልክ እንደጀመሩ ጎልድ ትንሽ ዳምፕ ያደርጋል። ከዛ በኋላ ደግሞ ቡሊሽ ነው የሚሆነው ማለት ነው። እዛም ከዚህ በኋላ የሚኖረው ትሬንድ ቡሊሽ ይሆናል ብዬ ነው ኤክስፔክት ማድረግ። ዴሊ ላይ ስናይ ደግሞ አሁን ያለበት ሌቭል ዲስካውንት ሌቭል ላይ ነው ያለው ማለት ነው። እዚህ ጋር እንደምናየው ደግሞ ስትሮንግ የሆነ ትሬንድ ላይን አለ ማለት ነው። እዚች ጋር ስናይ ደግሞ እዚች ሌቭል ላይ ሪጀክት ተደርጓል። እዚህ ሰፖርት ሌቭል እዚች ጋርም ደግሞ መልሰን ስናይ ይሄም ሰፖርት ሌቭል ላይ ሪጀክት ተደርጓል ማለት ነው። ወደ 4 አወር ሄደን ደግሞ ኪ ሌቭሎችን ስናይ ይሄንን ሬዚስታንስ ትሬንድ ላይ ብሬክ አድርጎታል ማለት ነው። ብሬክ ያደረገውን ደግሞ በፉል ቦዲ ካንድል ላይ እዚች ጋር ክሎዝ አድርጎልናል ማለት ነው። ከዛ በኋላ ብሬክ ካደረገ በኋላ ማለት ነው እንደምናየው ደግሞ እዚህ ሌቭል ላይ አኮሞዴት አድርጓል። እዚህ ማኒፑሌት አድርጓል። ከዚህ በኋላ ደግሞ የሚኖረው ፌዝ ወይም የዲስትሪቢዩሽን ፌዝ ነው የሚኖረው ማለት ነው። ከዚህ በኋላ ለዛ ጎልድን ኤክስፔክት ማድረግ እንደዚህ ነው ማለት ነው። እቺ ሌቭል ቴስት ያደርግልናል። ታርጌታችን ይሄ ይሆናል ማለት ነው። ይሄ ጦርነት የሚቀጥል ከሆነ ደግሞ ጎልድ ኦል ታይም ሃይ ሊያሳየን ይችላል። ባለፈውም ሳምንት ተናግሬ ነበረ። ጎልድ ይሄ ጦርነት የሚቀጥል ከሆነ ኦል ታይም ሃይ ሊያሳየን ይችላል ማለት ነው። ኪ ሌቭል ደግሞ የምለው ሌቭል የምለው ሌቭል ይሄ ሌቭል ነው ማለት ነው። ይሄኛው ሌቭል ማለት ኪ ሌቭል አያውቅም ማለት ነው። ጎልድን ኔክስት ዊክ ኦቨርኦል ኤክስፔክት ማድረገው ቡሊሽ ማለት ነው። ወደ ዩኤስዲ እናልፋለን። ዩኤስዲ ላስት ዊክ ካንድሉን ክሎዝ ያደረገው ቤሪሽ ካንድል ነው ማለት ነው። ሪጀክት በተደረገ ቤሪሽ ካንድል ነው ማለት ነው። ክሎዝ ያደረገው እዚህ ሌቭል ላይ ሪጀክት ተደርጓል ወይም ሊኩዲቲ አንት አድርጓል ማለት ነው።
እንደምናየው ትሬንዱ ደግሞ ቤሪሽ ነው ማለት ነው። ክሊር የሆነ ቤሪሽ ባያሳየንም ግን ቤሪሽ ስትራክቸር ፎርም እያደረገ ነው ማለት ነው። ዴይሊ ስናይም እንደምናየው ትሬንድ ላይን ሬዚስታንስ ትሬንድ ላይን ክሬት አድርጎ እየወረደ ነው ያለው ማለት ነው። ዳውን ትሬንድ ላይ እዚች ጋር ያለችዋን ሊኩዲቲ ክሊር ስላደረገ ሊወጣ የሚችልበት እድል አለ። ግን አሁን ያለበት ሌቭል ያው ዲስካውንት ስለሆነ ትንሽ መውጣት አለበት። እዚች ሌቭል ድረስ መጥቶ ይወርዳል ብዬ ኤክስፔክት ማድረግ ነው። ግን ይህንን ሌቭል ብሬክ የሚያደርገው ከሆነ ታርጌቴ ይሄ ይሆናል ማለት ነው። ግን ሞር ኤክስፔክት ማድረገው ቤሪሽ ነው። በሮድ ኤክስፔክት ማድረገው ቤሪሽ ነው ማለት ነው። ወደ 4 አወር ሄደን ኪ ሌቭሎች እናያለን። 4 አወር ላይ እንደምናየው ኪ ሌቭል ብዬ ማስባል ሌቭል እቺ ሌቭል ናት ማለት ነው። ቅድም እንዳልኳችሁ ማርኬት አሁን ዲስካውንት ሌቭል ላይ ያለው ሴል ለመግባት ደግሞ ወይም ለሴል ኦርደር የግድ ፕሪሚየም ሌቭል ላይ መግባት አለብን ማለት ነው። ፕሪሚየም ሌቭል የሚያሟላው ትሬንድ ላይ ነው። ሁሉንም በቃ ኮንፊርሜሽኖች ያሟላል ብዬ ማስበው ሌቭል ይሄ ነው ማለት ነው። እንደ ኪ ሌቭል የሚወሰድኩት ለዛ ነው ማለት ነው። ለዛ ማርኬት እዚህ ሌቭል ላይ ሪጀክት ተደርጎ ወይም ይሄንን ትሬንድ ላይ ሬዚስታንስ ሌቭል ሪስፔክት የሚያደርግ ከሆነ ታርጌት የሚሆኑ እዚህ ሜጀር ሰፖርት ሌቭል ድረስ ነው ማለት ነው። ግን ማርኬት ይሄንን ትሬንድ ላይን ብሬክ የሚያደርግ ከሆነ ኪ ሌቭል የሚሆነው አሁንም ይሄ ነው ማለት ነው። እዛ ታርጌት የሚሆነው እቺ ሌቭል ድረስ ማለት ነው። ታርጌት የማደርገው እዚህ ሌቭል ድረስ ነው ማለት ነው። ግን ሞር ኤክስፔክት ማድረገው ቤሪሽ ነው ማለት ነው። ዩሮ ኤስዲ ላይ ወደ ጂቢፒ ዩኤስዲ እናልፋለን ማለት ነው። ጂቢፒ ዩኤስዲ ዊክሊ ላይ ስናይ ዊክሊ ካንድሉን ክሎዝ ያደረገው በሪጀክሽን ካንድል ነው ማለት ነው። 4 አወር ላይ በደንብ ሄደን ማየት ስንሞክር ዴይሊ ላይ ሄደን ስናይ ጂቢፒ ዩኤስዲ ሊኩዲቲ እዚች ጋር ክሊር ተደርጓል ወይም አንት አድርጓል ማለት ነው። ሊኩዲቲ ሌቭል ወይም ይሄንን ሊኩዲቲ ታርጌት ክሊር አድርጓል ማለት ነው። ሌቭል የምለው ሌቭል ይሄ ሌቭል ነው ማለት ነው። ምክንያቱም ዲስካውንት ሌቭል ላይ ነው። አንደኛ ዲስካውንት ሌቭል ላይ ነው፣ ሁለተኛ ደግሞ ሬዚስታንስ ሌቭላችን ስለሆነ ማለት ነው። ማርኬት ይህንን ሌቭል ሪስፔክት የሚያደርግ ከሆነ ታርጌት የሚሆን እዚህ ሜጀር ሰፖርት ድረስ ነው ማለት ነው። ማርኬት ብሬክ የሚያደርግ ከሆነ ወይም ይህንን ትሬንድ ላይን ብሬክ አድርጎ የሚወጣ ከሆነ ታርጌት የሚሆነው ይሄ ሌቭል ነው። እዚች ጋር ሊኩዲቲ ያው እዚች ጋር ክሊር ተደርጓል። እዛም ማርኬት እሱን ክሊር አድርጎ እየወጣ ነው ያለው ማለት ነው። እዚህ ሌቭል ላይ ነው ዋናው ኪ ሌቭላችን የሚሆነው ይሄ ሌቭል ነው ማለት ነው። ብሬክ የሚያደርገው ከሆነ ታርጌት ይሄ ሌቭል ነው። ሪስፔክት የሚያደርገው ከሆነ ደግሞ ታርጌት ይሄ ሌቭል ነው ማለት ነው። 4 አወር ላይ ሄደን በደንብ እናያለን። 4 አወር ላይ እንደምናየው ማርኬት እየወጣ ነው ያለው ማለት ነው። እንደምናየው እቺ ሌቭል ድረስ ነው ይወጣል ብዬ ኤክስፔክት የሚያደርገው። ይህንን ትሬንድ ላይን ደግሞ ፌክ አውት በሚመስል ነገር ነው በቃ ሪጀክት በፉል ቦዲ ካንድል ክሎዝ አለ። እዛ ባይ የመሄድም እድል አለው ማለት ነው። ወይም ቡሊሽ የመሆኑም እድል አለው ማለት ነው። ምክንያቱም በፉል ቦዲ ካንድል ክሎዝ አድርጎ ቢሆን ኖሮ ያው ኮንፊደንት ሆነ ቤሪሽ ነው እንል ነበረ። ግን በካንድል በፉል ቦዲ ካንድል ክሎዝ አላደረገም። እዚች ጋር ሪጀክሽን ይታያል። ለዛ አሁን ይሄንን ሪስፔክት የሚያደርግ ከሆነ ቤሪሽ ይሆናል። ብሬክ የሚያደርግ ከሆነ ደግሞ ኔክስት ዊክ ጂቢፒ ዩኤስዲ ቡሊሽ ሆኖ ይቀጥላል ማለት ነው። ግን ሞር ኤክስፔክት ማድረገው እኔ ጂቢፒ ዩኤስዲ ላይ ትንሽ እስከዚህ ድረስ ይመጣና ይወርዳል ብዬ ፕሪሚየም ሌቭል ላይ ገብቶ ይወርዳል ብዬ ነው ኤክስፔክት ማድረገው ማለት ነው። ለዛ ቤሪሽ ነው የሚሆነው ኤክስፔክቴሽን ማለት ነው። ወደ ጂቢፒ ጂፒዋይ ስናልፍ ጂቢፒ ጂፒዋይ ዊክሊ ካንድሉን ክሎዝ ያደረገ
በፉል ቦዲ ካንድል ነው ማለት ነው። የነበሩትን ሬዚስታንስ ሌቭሎች ብሬክ እያደረገ የወጣበት ሳምንት ነበረ ማለት ነው። እንደምታዩት ይሄንን ትሬንድ ላይም ብሬክ አድርጎ የወጣበት ሳምንት ነበረ ማለት ነው። ዴይሊ ላይ ስናይም ያው ትሬንድ ላይም ብሬክ አድርጎ ወጥቷል። በፉል ቦዲ ካንድል ነው የወጣው ማለት ነው። ምንም አይነት ሪጀክሽን አይታይበትም። ፉል ቦዲ ካንድል ነው ማለት ነው ብሬክ አድርጎ የወጣው። ጂፒጂፒዋይ ጥሩ የሚባል ማርኬት ሙቭመንት ነው እያሳየን ያለው ማለት ነው። ወይም ማርኬት ስትራክቸር ነው እያሳየን ያለው። ኔክስት ዊክም ላስት ዊክም ኤክስፔክቴሽን የነበረው ብሬክ አድርጎ ይወጣል ነበር። አሁን ብሬክ ስላደረገው ጥሩ የሚባል ሴታፕ ይሰጠኛል ብዬ አስባለሁ ማለት ነው። 4 አወር ላይ ስናይ ማርኬት ይህንን ትሬንድ ላይን ብሬክ አድርጎታል። አሁን ያለው ደግሞ ፕሪሚየም ሌቭል ላይ ነው ያለው ማለት ነው። የግድ ዲስካውንት ሌቭል ላይ መግባት ስላለበት ክሊር ሴታፖችን ክሊር ለማድረግ ለእኛም ዲስካውንት ሌቭል ላይ መግባት ስላለበት ዲስካውንት ሌቭል ላይ እስኪገባ እንጠብቀዋለን። ወይ እቺ ሌቭል ላይ እንደ ኪ ሌቭል አይቼ እዚህ ሌቭል ላይ እስኪመጣ እንጠብቅና እስከዚህ ሌቭል ድረስ ታርጌት አድርገን እንሄዳለን ማለት ነው። ለኔክስት ዊክ ያው ጂፒጂፒዋይን ኤክስፔክት ማድረገው ፉሊ ኤክስፔክት ማድረገው ብሬክ ያደርገዋል ምናምን ምለውም ሴታፕ የለም ወይም ሌቭልም የለም ማለት ነው። ሙሉ ለሙሉ ኤክስፔክት ማድረገው ቡሊሽ ነው ማለት ነው። ኔክስት ዊክ እቺ ሌቭል ወይም ሪቴስት ያደርጋል ወይ ደግሞ የግድ መውረድ ካለበት እዚህ ሌቭል ድረስ ነው ይወርዳል ብዬ ኤክስፔክት ማድረግ ወይም እዚች ጋር የምናያትን ሰፖርት ሌቭል ታች አድርጎ ወይም ሪስፔክት አድርጎ ይወጣል ብዬ ኤክስፔክት ማድረገው ማለት ነው። ለዛ ለኔክስት ዊክ ኤክስፔክቴሽን ጂፒጂፒዋይ ቡሊሽ ነው የሚሆነው ማለት ነው። በዚህ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። ላይክ ማድረግ፣ ሰብስክራይብ ማድረግ፣ ሼር ማድረግ፣ የኔክስት ዊክ ኤክስፔክቴሽናችሁን ኮመንት ላይ ማስቀመጥ፣ ኤክስፔክት የምታደርጉትን ኮመንት ላይ አስቀምጡልኝ። ቴሌግራም ቻናሌን ጆይን ማድረግ እንዳትረሱ። ቻው። እኔማ ከዛሬ ጀምሮ እዚህ ቤት ነው የምመጣው። በቃ እዚህ ቤት ነው የምመጣው። በቃ